ላችሁ ኢቲኤስ ወደ እናንተ በአዲስ ቪዲዮ ከች ብለዋል። ኤክሶደስ ቴክ ስኩል ለእናንተ አዳዲስ ቪዲዮ ይዘን በዚህ ሳምንት መተናል ማለት ነው። ጋይዝ እንደምን አላችሁ? በያላችሁበት ሰላም ይብዛላችሁ። ዛሬም በአዲስ ቪዲዮ ወደ እናንተ ተከስተናል። ለዚህ ቻናል ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ። በየጊዜው አዳዲስ ቪዲዮ ስንለቅ ወደ እናንተ ይደርሳል ማለት ነው። ናሽናል አይዲ ከዚህ በፊት አሻራ ሰጥታችሁ ነገር ግን ክፍያ ያልከፈላችሁ እንዲሁም በራሳችሁ ከፍላችሁ ካርዳችሁን ማዘዝ የምትፈልጉ ሰዎች ዛሬ ይሄንን በአጭር ሰኮንድ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እናንተ ብቻ ቪዲዮን እስከ መጨረሻው ተከታተሉት። መጨረሻ ላይ ቲፕ አለች። ያችን ቲፕ ደግሞ እናገራለሁ ማለት ነው። ጋይስ ቀጥታ ምንድነው የምናደርገው? ፕሌይ ስቶር እንገባለን። ፕሌይ ስቶራችሁን ወይም አፕ ስቶር ትገባላችሁ ማለት ነው። ከዛ በኋላ ናሽናል አይዲ ብላችሁ ሰርች ታደርጋላችሁ። ናሽናል አይዲ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እንደምትመለከቱት እዚህ ጋር እኔ ስላወረድኩ አውርጄ ያለው ኦልሬዲ እንደምትመለከቱት ኦፕን ነው የሚለኝ። እኔ ኦፕን ይለኛል። እናንተን ግን ኢንስቶል አርጉ ይላችኋል። ፎር ኤግዛምፕል እንደዚህ ገብቼ ላሳያችሁ። እዚህ ጋር እንደምትመለከቱት እናንተን እዚህ ጋር እንደምትመለከቱት ኢንስቶል አርግ ይላችኋል፣ ስላላወረዳችሁ ማለት ነው። እኔ ቀጥታ ምንድን ነው ማድረገው? ኦፕን ብዬ እገባዋለሁ ማለት ነው። ኦፕን እልና እገባለሁ። ከዛ በኋላ ኦፕን ብዬ ስገባ እንደዚህ ነው የሚያመጣልኝ። እንደምትመለከቱት ቹዝ ላንጉጅ ይላችኋል። አፕሊኬሽኑን ስከፍቱ እንዲህ ነው የሚያመጣላችሁ። ላንጉጃችሁን እንግሊዝ ነው አማሪክ ነው የሚለውን ትመርጣላችሁ። እኔ እንግሊዘኛ ብዬ አልፋለሁ። ከዛም በኋላ እዚህ ጋር እንደምትመለከቱት በእናንተ ኤስኤምኤስ ሜሴጅ የገባ ኮድ አለ ወይም ፋን ነምበር ተብሎ አለ። ፋን ነምበር ማለት እናንተ አሻራ ሰጣችሁ የእናንተ የግላችሁን ወይም ተለዋጭ ነምበር ይባላል። ይሄኛውን በማስገባት ነው የእናንተን ዲጂታል አይዲያችሁን ወይም ፒክቸራችሁን ሙሉ መረጃችሁን ማየት የምትችሉት ማለት ነው። ፋን ነምበር ወይም 16 ዲጂት የሚሰጥ ቁጥር አለ። እሱም በማስገባት ወይም ፊን ነምበር የምትባልም አለች። ከሁለት አንዱን በመጠቀም ፊን ነምበር የምትባልም አለች። ከሁለት አንዱን በመጠቀም ሜሴጃችሁ ላይ ያልገባ ሰዎች ሜሴጅ ከዚህ በፊት ኮድ የናሽናል አይዲ ያልገባላችሁ ሰዎች ኮድ ወይም ሜሴጃችሁ ላይ ካልገባ ቪዲዮ ሰርች ያለው ያን ቪዲዮ ተመልከቱት ማለት ነው። ዩቲዩብ ላይ ጭኜ ያለው ያንን ቪዲዮ ተመልከቱት። ዛሬ ግን ያንን ኮድ ይዛችሁ እዚህ ጋር መታችሁ ምን ታደርጋላችሁ? ኮፒ ታደርጉና ፔስት ማድረግ ነው። ወይም ፔስት ማታደርጉም ከሆነ በወረቀታችሁም ወይም ጽፋችሁ ወይም በአይምሯችሁም እዚህ ጋር ማስቀመጥ ነው። ከሜሴጅ አውጥታችሁ ማለት ነው። እኔ ቀጥታ የራሴን ላስገባ። የራሴን አሁን አስገብቻለሁ ማለት ነው ፋሚሊ። ከዛ በኋላ ኦቲፒ በዛ በከፈታችሁ ስልክ ቁጥር መሆን አለበት። ይሄ አሻራ የሰጣችሁት በከፈታችሁ ስልክ ቁጥር ካልሆነ ኦቲፒ አይገባላችሁም ማለት ነው። ወይም ዋን ታይም ፓስወርድ ይልክላችኋል እናንተ መሆናችሁን ለማየት ማለት ነው። ከዛ በኋላ እኔ አሁን ኦልሬዲ ኮዱ ገብቶልኛል 99 22 38 ነው ይገባልኝ። ከዛ ቬሪፋይ ይለኛል። ቬሪፋይ ያደርግለታለሁ። እስከሚያመጣ እንጠብቃለን። ኔትወርካችሁ ፋስት ቢሆን ይመረጣል። ጣጣ የለውም። እንደምታዩት የኔን መረጃ አምጥቶልኛል ማለት ነው። እንደምታዩት ቀጥታ እዚህ ጋር ከላይ በኩል የራሳችሁን ስምና እዚህ ጋር ፎቶ ያመጣላችኋል ማለት ነው። ከላይ እንደምታዩት እዚህ ጋር ፎቶአችሁን፣ ስማችሁን፣ ፋን ነምበራችሁን እዚህ ጋር ደብቆታል። ማየት ከፈለጋችሁ ፋን ነምበራችሁን እዚች ጋር ነክታችሁ የአይን ምልክቷን ነክታችሁ ማየት ትችላላችሁ። ስለናንተ ሙሉ ፎርም ወይም ስለ ፎቶአችሁ የተለያየ መረጃ ደግሞ ማየት ከፈለጋችሁ እዚህ ጋር ገብታችሁ ካርድ ዲቴል የምትለውን ትነካላችሁ። ከዛ ስለናንተ የት እንደተወለዳችሁ ቀበሌያችሁን፣ ሁሉ ነገራችሁን ናሽናል ላይ ያለውን ይነግራችኋል ማለት ነው። እኛ ግን ዛሬ የፈለግነው እሱ ስላልሆነ እዚህ ጋር ሁለት ነገር አለ። እኛ የፈለግነው እዚህ ጋር እንደምትመለከቱት ካርድ በሁለት መንገድ ማስመጣት ትችላላችሁ። አንደኛው ኢትዮ ፖስት ካርድ ኦርደር ማድረግ ትችላላችሁ። በፖስታ ቤት እንዲመጣላችሁ ከፈለጋችሁ በፖስታ ቤት ማዘዝ ትችላላችሁ። ሁለተኛው ደግሞ ኢትዮ ቴሌኮም ላይ ማዘዝ ትችላላችሁ። በኢትዮ ቴሌኮም ተቋማት የእናንተ አይዲ እንዲመጣ ብር ከፍላችሁ እንዲመጣ ማድረግ ትችላላችሁ። አሁን ያንን አሳያችኋለሁ ማለት ነው ስቴፕ ባይ ስቴፕ። እኔ አሁን የፈለኩት ፎር ኤግዛምፕል እኔ የፈለኩት ለእናንተ ለማሳየት በፖስታ ቤት ነው የፈለኩት ልበል። በፖስታ ቤት ነው የፈለኩት። ሁለቱም ተመሳሳይ መንገድ ነው። ኢትዮ ቴሌኮምም ፖስታ ቤትም ልዩነት የለውም። አሁን ፖስታ ቤት የሚለውን እነካለሁ። ከዛም በኋላ ፖስታ ቤት የሚለውን ከነካው በኋላ በፖስታ ቤት እንዲመጣልኝ ነው የፈለኩት ብዬ ከነካው በኋላ እዚህ ጋር እንደምትመለከቱት እንደቀደሙ ፋን ነምበርህን አስገባ እያለኝ ነው። ፋን ነምበርን ወይም ፋይዳ አሊሰን ነምበር ይባላል። ይሄንን 16 ዲጂት ይመስለኛል። እሱን አስገባ እያለኝ ነው።
ቅድም ያስገባነውን ፋን ነምበር በሜሴጃችሁ ያለውን ቅድም አስገብተን የመጣነውን እሱን ድጋሚ እናስገባለን። እኔ አሁንም ስለነበረኝ ፔስት ነው ማድረገው። ከዛ ፕሮሰስ ትሉታላችሁ። እዚህ ጋር መጣችሁ ፕሮሰስ ትሉታላችሁ። ከዛ በኋላ ኦቲፒ ልኬላሉ ይለኛል። አሁንም በዚህ ደቂቃ ኦቲፒዋን ወዲያው ማስገባት አለባችሁ። እዚህ ጋር እንደምትመለከቱ ደቂቃው እየቆጠረ ነው። ብዙ ደቂቃ ሰጥቷል። እስከዛ እናንተ ያቺን ኦቲፒ ማስገባት አለባችሁ። ለኔ ልኮልኛል 25 14 44 25 14 44 ቬሪፋይ ለዋለሁ። ፕሌስ ዌይት የምትሏን ትነካላችሁ። ከዛ በኋላ ያመጣል ማለት ነው። የእናንተን ዲቴል መረጃ እንደገና ያመጣላችኋል ማለት ነው። እስከዛ መጠበቅ ነው። እስከዛ ቤተሰብ ሁኑ። ላይክ አድርጉ፣ ሼር አድርጉ። ፋሚሊ ምንድነው እስካሁን ዘገያችሁ እኮ ፋሚሊ። እዚህ ጋር እንደምትመለከቱት ከላይ በኩል የግለሰቡን ፐርሰናል እዚህ ጋር ያሳያችኋል ማለት ነው። እንደምትመለከቱት ከላይ ፎቶ አለ፣ እዚህ ጋር የእናንተ መረጃ አለ ማለት ነው። እንደምትመለከቱት ስማችሁን፣ ወረዳችሁን፣ ሁሉ ነገራችሁን እዚህ ጋር አለ። ወረታች ታረጋላችሁ። ከዛ በኋላ ስልክ ቁጥራችሁም አለ። ከዛ እዚህ ጋር እንደምትመለከቱት ፓኬጅ ታይፕ የሚል አለ። ፓኬጅ ታይፕ ይሄኛው እንደምትመለከቱት 1000 ብሩ እንደምታዩት ከሆነ ለማን ነው የተዘጋጀው? እዚህ ጋር እንደምትመለከቱት ሰርቪስ ፊ 750 ብር 250 ብር። ይሄ በአስቸኳይ እንዲመጣ ከፈልጋችሁ ማለት ነው። እዚህ ጋር እንደምትመለከቱት ቪአይፒ ሰርቪስ የሚባል አለ። ቪአይፒ ሰርቪስ የሚባለው ደግሞ በአንድ ሳምንት ግማሽ መሃል ውስጥ እንዲመጣ ከፈለጋችሁ በአንድ ሳምንት መካከል ወይም ግማሽ ላይ እንዲመጣ ከፈለጋችሁ 850 ብር ትከፍላላችሁ። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ፕሪሚየም ሰርቪስ የሚል አለ። እሱም ደግሞ 625 ብር ነው። እሱም በ6 ቀን ይመስለኛል እንደዛ ይመጣል። እዚህ ጋር እንደምትመለከቱት ከሆነ በመደበኛው ወይም በ10 ቀን መካከል ውስጥ ብቻ የሚመጣው 343 ብር ትከፍላላችሁ። እኔ አሁን የፈለግኩት መደበኛ ስለሆነ ይህንን መደበኛውን ነካለሁ። my friend መደበኛውን ክሊክ ታረጋላችሁ። ከዛ በኋላ መደበኛው እንደዚህ ክሊክ ካረጋችሁ በኋላ እዚህ ጋር ትመጣላችሁ። እንደምትመለከቱ እዚህ ጋር ሶስት ነገር ይጠይቃችኋል። እዚህ ጋር እንደምትመለከቱ የመጀመሪያው ሪጅናችሁ የት ነው? ይሄንን ናሽናል አይዲ የተመዘገባችሁት ሪጅን መሆን አለበት ወይም ክልል መሆን አለበት ይላችኋል ማለት ነው። እዚህ ጋር ሪጅናችሁን ትመርጣላችሁ። ሪጅን አሁን ፎር ኤግዛምፕል ይሄ ሰው ያለበት ሴንትራል ኢትዮጵያ ስለሆነ ሴንትራል ኢትዮጵያ ላለው ሴንትራል ኢትዮጵያ ካልኩት በኋላ እዚህ ጋር እንደምትመለከቱት ፓካፕ ሎኬሽን ይላል። ይሄ ካርዱ የሚመጣበት ሎኬሽን የት ነው? እዚህ ሴንትራል ኢትዮጵያ ካልከኝ የሚመጣበት የት ነው ይለናል። እዚህ ጋር ደግሞ የሚመጣበትን ሆሳና ዞን እንለዋለን። ሆሳና ዞን እንዲመጣ አዝዤዋለሁ ማለት ነው። ከዛ በኋላ ክፍያ የምትከፍሉት በሁለት በኩል ነው። እዚህ ጋር እንደምትመለከቱት አንደኛው በዚህ ነው፣ ስታር ፔይ የሚባል ነው። ሁለተኛው ቴሌብር በቴሌብር ነው የምትከፍሉት። ብዙ ሰዎች የሚመቻችሁ ቴሌብር ስለሆነ እኔ የሚመቸኝ ቴሌብር ስለሆነ ቀጥታ ቴሌብር እነካለሁ። ቴሌብርን እስማማለሁ። ቴሌብር ይሻለኛል። ቴሌብር የምትለዋን ክሊክ ታደርጋላችሁ። ላይውን እንደዚህ ክሊክ ካደረጋችሁ በኋላ እችኛዋን ትነካላችሁ። ፕሮሰስ ፔመንት የምትለዋን ቱ ፔመንት የምትለዋን ትነካላችሁ። ከዛ በኋላ እዚህ ጋር ተርምና ኮንዲሽናችሁን እንድትስማሙ ይነግራችኋል ማለት ነው። እዚህ ጋር ያለው ተርምና ኮንዲሽን እስማማለሁ በሉ፣ አንብቡት። እኔ ግን ልለፈው። ከዛ ኮንቲኒው ትላላችሁ። እዚህ ጋር ኮንቲኒው። ከዛ በኋላ እዚህ ጋር እንደምትመለከቱት ፕሊዝ ፋን ነምበር ኢዝ ሬዲ ይላችኋል። እዚህ ጋር እንደምትመለከቱት ሶሪ ክሬተር ነው የሚለው። እኔ ኦሬዲ ካርዴን አምጥቼዋለሁ። ካርዱ የመጣ ካርድ ስለሆነ የተመጣ ግለሰቡ የመጣ ካርድ ስለሆነ ማለፍ አልቻልኩም ማለት ነው። እዚህ ጋር እንደምትመለከቱት እንዳልፍ ከልክሎኛል ማለት ነው። እዚህ ጋር ፕሮሰስ ቱ ፔ ይላችኋል። እዚህ ጋር ቀጥታ ምንድነው የምታደርጉት? ስልክ ቁጥራችሁን በማስገባት ነው ኦሬዲ የምትከፍሉት ማለት ነው። እዛ ጋር የብሩ መጠን 343 ብርዋን ትከፍላላችሁ። ከዛ በኋላ ቀጥታ ወደ ቴሌብራችሁ ይወስድና ከእናንተ አካውንት ይቆርጣል ማለት ነው። እናንተ ከዛ በኋላ የእናንተ ስልክ ቁጥርና የቴሌብር ምስጢር ኮዳችሁን ታስገባላችሁ። ራሱ አውቶማቲካሊ 343 ብሩን ቆርጦ ሜሴጁ ኦሬዲ እንደተላከና በዛ ፖስታ ቤት በዛ ቴሌኮም ላይ ያንተ ካርድ ይመጣል ጠብቅ ብሎ ሜሴጅ ይገባላል። ከዛ በኋላ ያንን ሜሴጅ ጠብቃችሁ ከ11 ቀን በኋላ ሄዳችሁ ከፖስታ ቤት ወይም ከቴሌ አገልግሎት ሄዳችሁ መቀበል ነው ማለት ነው። እንደምትመለከቱት ከሆነ እዚህ ጋር መጨረሻ ላይ ከጨረሳችሁ በኋላ እንደዚህ ነው የሚያመጣላችሁ ማለት ነው። እዚህ ጋር እንደምትመለከቱት ከጨረሳችሁ በኋላ እንደዚህ ያመጣላችኋል ማለት ነው። ከጨረሳችሁ በኋላ እንደዚህ አይነት መረጃ ያመጣላችኋል። የከፈላችሁት ብር እዚህ ጋር
44 ብር እንደጨረሳችሁ እዚህ ጋር ይነግራችኋል። ያመለከታችሁት ሬጉላር እንደሆነ ያመለክታችኋል። እዚህ ጋር ደረሰኝ እዚህ ጋር ይነግራችኋል። ጉድ እንደተሳካና እንዳለቀ ይነግራችኋል ማለት ነው። መጨረሻ ላይ ያመጣው ፋሚሊ። ስለዚህ ቀጥታ በራሳችሁ እጅ እንዴት አድርጋችሁ ካርድ ኦርደር እንደምታስይዙ ዛሬ ኢቲኤስ ወይም ኤክሶደስ ቴክ ስኩል ወደ እናንተ አቀርበዋል ማለት ነው። እናንተ በተመቻችሁ ቪአይፒ መደበኛ እዚህ ጋር 1000 ብር ከፍላችሁ በሁለት ቀን ይመስለኛል ማስመጣትም ትችላላችሁ። በሚመቻችሁ ፔመንትም ከፍላችሁ ካርዳችሁን በእጃችሁ ለማንም ጋር ሳትሄዱ ወረፋ ሳትይዙ ራሳችሁ በቀላሉ ካርድ ማግኘት ትችላላችሁ ማለት ነው። ፋሚሊ ሜሴጅ ያልገባላችሁ የናሽናል አይዲ ከዚህ በፊት የሰራሁት ቪዲዮ አለ። ኢቲኤስ ቻናል ላይ ገብታችሁ ወይም ኤክሶደስ ቴክ ስኩል ላይ ገብታችሁ መመልከት ትችላላችሁ ማለት ነው። ፋሚሊ በቀጣይ እንደዚህ አይነት ጣም ያላቸው ቪዲዮዎች ወደ እናንተ እንዲደርስ ፕሊዝ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። እንዲሁም ኮሜንት ላይ ገብታችሁ ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። እንዲሁም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ስለ ውጭ ሀገር ሊሆን ይችላል፣ ስለተለያዩ ቴክኖሎጂ ሊሆን ይችላል፣ በኮሜንት ላይ አሳውቁኝ ማለት ነው። ቴንክ ዩ ሶ ማች። ተመቻችሁ። በቀጣይ እስከምንገናኝ ቴንክ ዩ ሶ ማች። በዚህ አጋጣሚ ኢቲኤስ ቻናል የሊቨርፑል ደጋፊ ነው። ቴንክ ዩ ሶ ማች። ይመቻችሁ።